ትችላላችሁ። ሶ አይ ቲንክ ቲክቶክ ላይ ይሄንን ነገር ብየዋቃለሁ መሰለኝ ከዚህ በፊት ደሞር ጊዜ በሄደ ቁጥር ሪስክ መውሰድ እየፈራን እንደምንሄድ ወይም ደግሞ እድሜያችን በሄደ ቁጥር ኤቭሪ ዴይ አንድ ቀን ወደዚህኛው ሳይድ ባደረን ቁጥር ወደዛኛው ሳይድ ደግሞ ብዙ ነገሮችን እየፈራን የምንመጣው ኤቭሪ ታይም አንድ አመት በጨመርን ቁጥር የምሬን ነው በጣም ቀላል የነበረ እንደ ወጣት በጣም ቀላል የነበረላችሁ ነገር እየከበዳችሁ ነው የሚሄደው። ምናልባት መውደቅ በራሱ ኖርማል ከሚያስፈራው በላይ ሞር እያስፈራ ይሄዳል እድሜ ሲሄድ። ምክንያቱም አንድ የ23 የ22 አመት ልጅ ቢወድቅና የ30 የ35 የ40 አመት ቢወድቅ ብዙ ነገሮችን ካልኩሌት ያደርጋል። ሶ ራሱ በልጅነት በጣም ነው የሚቀለው። እኔ ሪሜምበር ላይክ የ23 አመት ምናምን አካባቢ ያለው ወደ ውጪ ከሀገር ስወጣ ብታምኑም ባታምኑም አሰሪዎቼን ወይም ቀጣሪዎቼን በኢሜል ብቻ ነበር ማግኛቸው። ስልክ እንኳን አልነበረኝም። እና አሁን ላይ ሳስብ ግን ምናልባት በጣም ስራ እየፈለጋችሁ እየጓጓችሁ እንኳን የሆነ እድል ሲመጣ በጣም ብዙ ሪስክ ካልኩሌት ታደርጋላችሁ። በዛ ሰዓት ፋሚሊዎቼ ዘመዶቼ ምናምን የሚሉኝ የነበረው እንዴት አወቅ ቆይ ተረጋጋ ባትሄድ ይሻላል ከብዙ አንግል ነው እያሰቡ የሚሄደው። ሶ ታይም በሄደ ቁጥር ፎር ሹር ነው የምነግራችሁ እየፈራችሁ ነው የምትሄዱት መወሰን እስከማትችሉ ሽባ። ምክንያቱም ሞር ነገርየውን ለውጦ ሪስኩን ከመውሰድ በላይ ሞር ያለውን ችግር አዳፕት አድርጎ የመቀጠል ቻንስ እየሰፋ ነው የሚሄደው። የምሬን ነው። ለምሳሌ ሱስ ውስጥ ከቆያችሁ ረጅም ጊዜ ሱሱን ተላምዶ መኖር ይቀላል ሱሱን ትቶ ከሚመጣው ሪስክ አንጻር። ኦር ደግሞ ስራ ባለመስራት ውስጥ ረጅም ጊዜ ከቆያችሁ ስራ መስራት ሞር ሪስክ ፉል ይሆንባችኋል። ምንም ነገር መወሰን እስካትችል ነው እድሜ በሄደ ቁጥር ኤቭሪዴይ ሉዝ እያደረክ የምትሄደው ነገር ቢኖር የመወሰን አቅም ነው። በእርግጥ የመወሰን አቅም ስንል ሁሉም ሲቹዌሽን ላይ ማለት ሳይሆን ስፔሻሊ ሪስክ የሚፈልጉ ምክንያቱም ከእድሜ ጋር ተያይዞ ሪስክ የመውሰድ አቅማችን ስለሚገደብ ማለት ነው። ሶ በዚህ ቪዲዮ ልነግራችሁ የመጣሁት ምንድነው ከዚህ በፊት ይሄንን ቪዲዮ ሰርቼው ነበር ምናልባት ከአንድ አመት በፊት እና ቪዲዮ ራሱ ሳየው በጣም ቀጫጫ ነኝና ሶ አለቃዬ ፎርመር ቦሴ የዛሬ 6 አመት የነገረኝን አንድ 3 ነገሮች ግን የነገረኝ ስላችሁ ዳይሬክትሊ ወርድ ባይ ወርድ ባይሆንም በሱሩ ፕሮሰስ ከሱ የተማርኩት ነው። በነገራችን ላይ አብዛኛው ኢንፍሉዌንስ ከሱም መጥቶብኛል ብዬ አስባለሁ። ስፔሻሊ ከስራ ጋር በተያያዘ ነገሮችን የማስብበት መንገድ የሱ ኢምፓክት ነው ብዬ አስባለሁ። ምክንያቱም ከዩኒቨርሲቲ ተመርቄ እንደወጣ ወይም ደግሞ ምናልባት ዩኒቨርሲቲ ላይ ያላችሁ አሁንም እየተማራችሁ ያላችሁ እዚህ እድሜ ላይ ያላችሁ ሰዎች በእርግጠኝነት ብዙ ነገር አታውቁም፣ አናውቅም። ጥሩ ተማሪ ትሆኑ ትችላላችሁ፣ ግሬዳችሁ አሪፍ ሊሆን ይችላል ምናምን ወይም ደግሞ አናሊቲካል ስኪላችሁ አሪፍ ሊሆን ይችላል፣ የካልኩሌት ማድረግ ምናምን ማባዛት መቀነስ ምናምን ወሬቨር። ላይፍ ላይ ያለን አመለካከት ግን በጣም ብዙ መማር ያለብን መውደቂያን መነሳት ያለብን ነገር አለ። ሶ የመጀመሪያው ኮሚኒኬሽን ስኪል ነበር። ከዚህ በፊት ተናግሬዋለሁ። ምናልባትም እንደ ኮርስም የማስተምረው ነገር ነው። አለቃዬ ምን ይላል መሰላችሁ? እጅ ላይ ያለውን ነገር ኮሚኒኬት ማድረግ ማትችል ከሆነ ብቻህንና ዳውነ ነው የምትቀረው ይላል። ይሄ እሱ ወርድ ነው። ምክንያቱም ሪሌሽንሺፕም ቢሆን እኮ ሰው ሀሳቡን ኮሚኒኬት ማድረግ ካልቻለ አብሮ መቀጠል አይችልም። ደፍነትሊ አይደለም ማስማት አንኖርም መቼም። ሶ ገንዘብም ቢሆን ወይም ደግሞ ስኬትም ቢሆን ደግሞ እጅ ላይ ያለውን ነገር ኮሚኒኬት ማድረግ ካልቻልክ እጅ ላይ ያለውን ነገር አሁን እንደ ድሮ ሰርቶ ማሳየት ብቻ የሚባልበት ጊዜ በጣም ቀንሷል። ምክንያቱም ሁሉም ሰው ያንተ ያለ ስኪል አላቸው። ድሮ ቢሆን ተፈላጊ ስለሆንክ የሆነ ሰፈር ውስጥ አንድ ልብስ ሰፊ ካለ አይደል ምንም መናገር አይጠበቅበትም አይደል? ከፈለገ ይሰራል፣ ካልፈለገ ጫማ ሰፊ ካለ ምንም እሱ እንትን አይልም፣ ማርኬትም አይፈልግም። በቃ ተፈልገው ትሄዳለህ። አሁን ግን እንደዛ አይደለም። ተረተኛል። አሁን ፈርኒቸር ምን ያህል ነው የበዛው? ሰው ፈርኒቸር ግን የሚገዛው እኔ በራሴ ስላየሁት ነው። ሶሻል ሚዲያ ላይ ቁጭ ብለህ ነው የምትመርጠው፣ ስልክ እየደወልክ ነው የምታጣራው ዋጋ። ሄደ በየሰፈሩ አትዞርም። ድሮስ እንትን ጋር ጎበዝ ፈርኒቸር የሚሰራ ሰው ያለ ተብለ እሷ ጋር ነው። እሱ ማስታወቂያ አይሰራም ምን አይሰራም። ያ ጊዜ አልፏል። ሶ ኮሚኒኬት ማድረግ የማይችል ከሆነ ሀሳቡን፣ እውቀቱን፣ ስኪሉን፣ አቅሙን ዋትኤቨር ምንም ሊሆን ይችላል ኮሚኒኬት ማድረግ አለበት። ኮሚኒኬሽን ሲባል ወሬ ማለት ሳይሆን አክቹሊ እሱ እንደሚታየው ሰዎች እንዲያዩ ማድረግ ብቻ ነው። ዛትስ ዘ ፖይንት። ኮሚኒኬሽን ማለት ባጭሩ ጎበዝ ደራሲ ከሆንኩኝ በደንብ ኮሚኒኬት ማድረግ አለብኝ ኦዲየንሴን አይደለም። የፊልም ሰሪ ከሆንኩኝ አክተርም ከሆንኩኝ እንደዛው፣ ኮንተንት ክሪኤተርም እንዴ በጣም የብዙ ሰዎች ህይወት አልተቀየረም እንዴ በኮንተንት ክሪኤሽን? ኮሚኒኬሽን እኮ ነው በቃ። ውስጣቸው ዶክተር ከሆነ ውስጡ የነበረውን ሀሳብ በደንብ ሰዎች ጋር ማድረስ ይችላል። ኢንጂነርም ከሆነ እንደዛው፣ ቪዲዮ ኤዲተር፣ ካሜራማን፣ ኤኒባዲ። ሶ ኮሚኒኬሽን ትልቁን ቦታ ይይዛል። ሰው በዚህ ዘመን ፓወርፉል ስኪል ከሚባሉት ውስጥ ኮሚኒኬሽን። ግን ኮሚኒኬሽን ስኪል ሲባል ሰዎች አይ ቲንክ የተዛባ ነገር እንዲኖረን ሆኗል። የሆነ የማውራት ምናምን ያ አይደለም። ሰዎች ለምሳሌ ከህፃናት አስተማሪ ከሆንክ በደንብ እንደ ህፃን ላይክ እነሱ በሚረዱበት ልክ ወይ ደግሞ እነሱ በማትሰለቻቸው ልክ ሐሳብህን ማድረስ አለብህ ማለት። ሐሳብህ በፐርሰፕሽን ሳይቀየር ወይ ደግሞ በሰውየው አመለካከት ሳይቀየር አንተ እንደፈለከው ኮንቬይ ለማድረግ መሞከር ማለት በቃ ጥረት እሱ ነው። ረተኛል። ለምሳሌ አንድ ሴትን የምታዋራ ከሆነ ሴቷ አንተ የምታወራው እንደ ወንድ ሳይሆን እንደሷ ለማውራት ስትሞክር ነው
ከተረዳኸኝ። ወይም ደግሞ ወንድ ከሆነ ወንድ እንደሚሰማው ማውራት ስትችል ነው ኮሚኒኬሽን ማለት። ምክንያቱም ደራሹንም ኢምፓክት ማድረግ አለብህ፣ አለበለዚያ ማውራት ወይም ቃላት መሰካት አይደለም። ባይ ዘ ወይ ኮሚኒኬሽን ላይ የቃላት አሰካክና የቃላት ማማር ከ10% በታች ነው በነገራችን ላይ ፓወሩ። እንደዛማ ቢሆን አማርኛ አስተማሪዎች፣ ፓርላማ ምናምን ዜና አንባቢዎች በጣም ማይሰለቹ ይሆኑ ነበር። ቃላት አሰካካቸው ፐርፌክት ነው፣ ግን ስፖሪንግ ለምን? የቃላት አሰካክ አይደለም፣ ቦዲ ላንጉዌጅ እና አንተን ማች ማድረግ አለበት። ወርዱ ከአንተ ህይወት ጋር መሄድ አለበት። ሶ አንድ ሁለት ነገር ኮንሰፕት ልንገራችሁ፣ ኮሚኒኬሽን ስኪል እንዴት እናሳድጋለን የሚለውን በዚሁ ሳልናገር ባልፈው ያው ጥሩ ስለማይሆን፣ የመጀመሪያው መጽሐፍ ተለማመዱ። ይህ ብዙ ቦታ ተናግረዋለሁ። መጽሐፍ ተለማመዱ ማለት ሀሳብህንም እቅድህንም ስሜትህንም ያነበብከውንም ነገር መጽሐፍ መለማመድ። ሰው መጽሐፍ የሚለማመድ ማለት ውስጥ ያለው ጭንቅላት ውስጥ ያሉትን ነገሮች በስክሪፕቱ ማስፈር ቻልክ ማለት ኮሚኒኬት እያረክ ነው ማለት ነው። አርቲኩሌትድ በሆነ ወይም ደግሞ መስመር በያዘ መልኩ እያሳረፍክ ነው ማለት ነው። በብዛት በደንብ ኮሚኒኬት ማድረግ የሚችሉ ሰዎች በጣም በብዛት፣ አሁንም እንዳትሸወዱ፣ እየፈጠነ ማውራት መቻል ወይም ደግሞ በጣም መንቀጭቀጭ ወርትት ማለት አይደለም። አንተ ስትሰማው ሳይጎረብጥህ እንድትረዳው ማድረግ የሚችል ነው ጥሩ ኮሚኒኬተር ማለት። ቢ ኬርፉል። አሁን ዝም ብሎ ሶሻል ሚዲያ የሚለውንም እሱ ጽፎ ያውቃል እንዳትሉኝ እያልኩ ያለሁት መድረስ መቻል አለብህ። ኮሚኒኬት ማለት እሱ ነው ትርጉሙ እንጂ ማውራት ወይም ደግሞ በደንብ መቀለጽ አይደለም። ሶ ኦብቪየስሊ የመጀመሪያው መጽሐፍ ነው። በጣም ኢምፖርታንት ነገር ነው በነገራችን ላይ መጽሐፍ። በቃ አእምሯችሁ ውስጥ ያለውን ነገር ፕላን ሊሆን ይችላል፣ ጎል ሊሆን ይችላል፣ ፊሊንግ ሊሆን ይችላል፣ በደንብ ማውጣት መቻል ማለት። በስክሪፕቶ ማውረድ ማለት እኮ ማስፈር ነው። ሶ ጭንቅላት ውስጥ ያለው ነገር አርቲኩሌት አድርገህ እያወረድከው ነው። ዛት ሚንስ ያንን መናገር በጣም ነው የሚቀለው። ምክንያቱም ኦልሬዲ ኦርጋናይዝድ ሆኖ ጭንቅላት ውስጥ ተቀምጧል ማለት ነው። ሰዎች እያወሩ ራሱ በመሀል የሚዛባባቸው በዛ ምክንያት ነው። ኦርጋናይዝድ ስላልሆነ ነው ትወታቸው። ከተለያየ ቦታ ይለቃቅማሉ። የምሬን ነው የምልህ። አሁን ከፊት የዚህ ጋር ቢኒም ስላለ ነው። ለምሳሌ ጥሩ መንፈሳዊ ሰው መሆን የሚፈልግ ሰው ብዙ ቦታ ያነባላል፣ ስብከት ያያል፣ ከዛ እዚህ ጋር መጽሐፍ ቅዱስ ያነባል፣ እዚህ ጋር ሰዎች ይሰማል፣ የሆኑ ሰው ይሰማል። ማይጽፍ ከሆነ ግን አርቲኩሌት አድርጎ ማስተማር አይችልም። ሀሳቡ አለው ከሆነ ቦታ ይለቃቀመው፣ ግን ይሁን መስመር ይዞ ለሌሎች ሰዎች ሊያስተምር የሚችለው በደንብ ሀሳቡን ኮሚኒኬት ሊያደርግ የሚችለው በራሱ እነዛን ነገሮች አርቲኩሌት አድርጎ መያዝ የሚችል ነው። ጭንቅላትህና ቦዲህ የሚነጋገርበትም ነው ሰምሃው። ስለዚህ ጻፉት። ኮሚኒኬተር መሆን ፈልጉ ከሆነ ኮሚኒኬሽን እንዴት ነው ስኪል የማሳድገው ምናምን ጻፈው። መጀመሪያ ተወትን እስቲ ከራስ ጋር ኮሚኒኬት ማድረግ ተለማመድ ማለት ነው። አንዱ ወይ ነው ከራሳችን ጋር ኮሚኒኬት የምናደርግበት አይደለም። ምክንያቱም አሁን የሆነ ልጆናችሁ ድራማ አስበህ አታውቅም፣ ቲያትር ጽሁፍ አስበህ ልክ ጽፍስ ግን የለማ ከሁለት መስመር አዘልም፣ ይጨንቃል፣ ግጥም ምጽፍ ይመስላል፣ ቁጭ ስትል ግን ይከብዳል። እሱ ልምምድ በጣም ያስፈልጋል። የመጀመሪያው ይሄ ነው። ሁለተኛው ደግሞ ኮሚኒኬሽን ስኪልን ለማሳደግ አይን ማየት ተለማመዱ። የመሬን ነው ላይክ እኔ ማስተማርም ስለምወድ ሊሆን ይችላል። የሰው ልጅ ሁለት ኮንሰፕት ነው የምነግራችሁ። አይኑን እያየኸው አለማዳመጥ አይችልም አይደለ? እንደውም ኮመንሊ በሴቶች እንደውም ላይክ ኮንፊደንስ መታያ ነው። ወንድ ልጅ አይኗን እያየ የሚያወራት ከሆነ ኢነርጂው ይገዛታል አይደለ? ማስኩሊን በጣም ተብሎ በተለያየ መንገድ ይዘረዘራል። አሁን this is personal development channel፣ ስለዚህ እዛ ውስጥ አንገባም። ግን ኤኒዌይ አይንን እያየ ማውራት ጥቅሙ ምን መሰለህ? ያ ሰውዬ አለማዳመጥ አይችልም። ስለዚህ የምርም ለዛ ሰውዬ መልእክት ማስተላለፍ ከፈለክ ሉክ ኢንቱ ዚ አይስ፣ ምክር እስካለን ድረስ ማለት ነው። ምክር ሲሆን ግን ከባድ ታሸሸዋል። ኤኒዌይስ ሁለተኛው ደግሞ አይን የማየት ጥቅሙ ምን መሰለህ? አንተ ደግሞ ሰውዬው ምን እየተሰማው እንደሆነ አንደርስታንድ ታደርግ ያደርጋል። አይቲ ኮሚኒኬት ታደርግ እየገባው ነው፣ ፊል እያደረገው ነው፣ ኦር ደግሞ እየሰለቸው ነው። አይን አይዋሽም። it tells you the truth። ሶ ሄምሬ ነው። ወደፊት ፐብሊክ ስፒክ ማድረግ የምትፈልጉ ሰዎች፣ ማስተማር የምትፈልጉ ሰዎች ካሜራ አላልኩም ባይዘው። እሺ አሁን ካሜራ እኔ ብዙ ጊዜ አይኑን ስለማላይ ካሜራ አርጋችሁና ታስቡት ላይ ምክንያት ስላለኝ ነው ካሜራ ማላይበት። ሶ ክላስ ውስጥ አስተምር ወይም ደግሞ ምናልባት እኔ አሁን ናቲን እና ቤኔዘርን በጣም አይናቸውን እያየሁ ነው ማወራው። ላይ ምንም መንቀሳቀስ አይችሉም። ሙሉ ካሜራ ቪዲዮ እስኪያልቅ እጅ በደረት አድርገው ነው የሚጨርሱት እያዳመጡኝ። ለምን አለማዳመጥ አይችሉም ማለት። ሁለተኛው ደግሞ እኔ እነሱ ውስጥ እያወራው ያለሁትን ነገር ሚኒንጉን አየዋለሁ። እዛ ላይ ሴንስ ይሰጣል። ላይክ ሪሊ ጄኒዊንሊ የሚያዳምጡት ነው ወይስ የሚሰለች ነው? ምክንያቱም አንዳንዴ ናቲ እንቅልፉ ሲመጣ ስለማይ ማለት ነው። ኤኒዌይስ በጣም